የትንሣኤ ጾም የንስሐ የፍቅርና የድህነት ጉዞ። ሰላም ለእናንተ ይሁን። ዛሬ ስለ ታላቁ የክርስቲያን ጾም ስለሆነው ስለ ትንሣኤ ጾም እነሆ ልበላችሁ። ይህ ጾም ወደ ትንሣኤ በዓል የሚያዘጋጀን መንፈሳዊ ጉዞ ነው። ሰውነታችንንና መንፈሳችንን በአንድነት የሚያጠነክር። የትንሣኤ ጾም ምንድን ነው? የትንሣኤ ጾም ወይም አብይ ጾም ከፋሲካ በፊት የሚጠበቅ 55 ቀናት ይሆናል። ጌታችን ኢየሱስ ክርስቶስ በምድረ በዳ 40 ቀን እንደ ጾም ተከትሎ የተሰጠ መንፈሳዊ ሥርዓት ነው። ለምን እንጾማለን? ጾም ማለት ከምግብ ብቻ መቆጠብ አይደለም። ከኃጢአት መራቅ፣ ከክፉ ንግግርና ክፉ ሥራ መቆጠብ፣ በጸሎት በምስጋናና በምህረት መበርታት ነው። ጾም ልባችንን ያነጻል፣ መንፈሳችንን ያነሳል። የትንሣኤ ጾምና መከራ። የትንሣኤ ጾም የመከራ ጊዜ ነው። የጌታችንን መከራ፣ ስቃይና መስቀል የምናስታውስበት። ነገር ግን ይህ መከራ ወደ ትንሣኤ የሚመራ ነው። ከሞት በኋላ ሕይወት እንዳለ የሚያስተምረን። እኛ ከጾሙ ምን እንማራለን? የትንሣኤ ጾም የሚያስተምረን ትዕግስትን፣ ትሕትናን፣ ፍቅርና ይቅርታን፣ ራስን መግዛትን። እነዚህ ሁሉ ሰውን ወደ ትንሣኤ ደስታ የሚያደርሱ መንገዶች ናቸው። የትንሣኤ ጾም በረሃብ ብቻ አይለካም። በተስፋ በንስሐና በፍቅር ይለካል። ጾሙን በእውነተኛ መንፈስ እንጠብቅ፣ እንጽዳና ለትንሣኤ ደስታ እንዘጋጅ። እግዚአብሔር ጾማችንን ይቀበልልን። እግዚአብሔር ጾማችንን ይቀበል።